ሰላም ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ሰላም ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አንድ አለ ምድር የተፋው አህያ፣ ዋና አህያ ማለት ነው። የአማራን ምንነት የማያውቅ፣ ስለ አማራ ታሪክ የማያውቅ፣ በአማርኛ እየተናገረ አማራን የሚያረካክስ ማለት ነው። በአማርኛ እየተናገረ ማለት ነው። አሸሸ ገዳው ማለት አይነት ዘፈን እየዘፈኑ አለ። ከነ ዘፈናቸው እንኳን አሸሸ ገዳይ ነው ዘፈኑ አለ። ያባቦ ቢራ የሚለውን ይስፈንልህ አንተ ከካም ደነዝ፣ አንተ ከካም ደነዝ። አይናማ ገዳይ ማለት ትርጉሙን መጀመሪያ ወቀው መጀመሪያ። ሲጀመር አማራ ነፍጠኛ ነው። በቃ እስኪ ምን አባት ሆን ታዲያ ቡልት ቆርጦ ግንባሩ ላይ አርጎልህ ሂድ ወይ የወንድሙን ውስጥ ያግባልህ ታዲያ አማራ። አንተ ከካም አንተ መቋጠሪያ ያለሽ ወራዳ። አይናማ ገዳይ ማለት ቆንጆ አይን ያለው ባይኑ ገዳይ ማለት ነው። እስከ 7 ድረስ ደም ይመላለሳል። እንዳንተ ፈርቶ እናቱ ቤት ይግባን ትከካም ከነዘፈናቸው አይናማ ገዳይ ነው የሚሉ አለ። ያባቦ ቢራ ይበልልህ ታዲያ አንተ ከካም ስትዝናና የምትል በአማርኛ ዘፈን አይደል? አሁን እንኳን እዚህ ለሃጭ የምትዘረጋው በአማርኛ ነው። አንተ ለሃጫም ደደብ አህያ፣ የአህያ ዘር። እኔ እንዳንተ የኦሮሞያን ህዝብ አንጠልጥዬ አልሰድበው። ንገረኝ ካልክ ግን እነግርሃለሁ። አፍንም ማዘጋ ከሆነ እነግርሃለሁ ማለት ነው። ዶማን ዶማ ማለት ስድብ ነው ወይ ብላል። አካፋን አካፋ ማለት ስድብ ነው ወይ ብላል። ስድብ ካልሆነ እነግርሃለሁ። ራስ ቀለህ ታላቁን የኦሮሞያን ህዝብ አታቀልሁ። ሲጀመር ለቃለ መጠየቁ አንተ ብቁ አይደለህ። ስትናገር ራሱ ልክ በቃ በአንድ ቀን የአማራን ህዝብ የደመሰስኩ ነው የሚመስልህ። በአንድ ቀን ማለት ነው። ልክ በቃ አንተ በተናገርከው የአማራ ህዝብ የሚሸማቀቅ፣ የአማራ ህዝብ በቃ የበታችነት የሚሰማው አታውቀውም። ስለ አማራ ህዝብ የረጅም ጊዜ ታሪክ ያለው ህዝብ ነው የአማራ ህዝብ። የአማራ ህዝብ ፊደል የቀረጸ የግዕዝ ባለቤት፣ ህግ ያረቀቀ፣ አገር የጠበቀ ከአስከፈ ፊደል የቀረጸ ጀግና ነው የአማራ ህዝብ። ጥበበኛ ነው። ልብስ ሸማ ሸምኖ ገላውን የሸሸገ ዛሬ አንተ ሱፍ፣ ከረባት፣ ቲሸርት፣ ሱሪ እሱን ጥንብ ገላህን ሸፍነህበት የምትሄደውን አማራ በእጁ የሸመነው ልብስ ነው። አንተ እከካ እያደገ ሄዶ ነው ዛሬ ኢንዱስትሪ የተባለ። አማራ በእጅ ስራ የሰራው ሸማ ነው። አማራ ጥጥን ፈትሎ ጋቢ የለበሰ ህዝብ ነው። አማራ ሞፈር ቀንበር አሳክቶ እርፍ ድግር ማነጫ የሚባሉ ነገሮችን አሳክቶ እርሻ ያስተማረ ህዝብ ነው አማራ ልብስ እንዴት መልበስ እንዳለበት ያስተማረ ህዝብ ነው አማራ እንዴት መጸዳዳት እንዳለብህ ያሳየ ነው አማራ። አንተ ከካም ንገረኝ ካልክ ማለት ነው። አማራ እንዴት መጸዳዳት እንዳለብህ ራሱ ያስተማረህ አማራ ነው። የእንጀራን ኬሚስትሪ ያመጣ አማራ ነው። የእንጀራን ኬሚስትሪ ከተፈጨ በኋላ ያለውን ፕሮሰስ ሂደቱን ተመራምሮ ያገኘ አማራ ነው። አንተ ከካ ጨጨብሳ ደቦፍሳ ለምን አፈራት በላ ምን አባህ ገባ? አማራ ብላልኝ አለህ። እንጀራ ብላልኝ አለህ ወይ አማራ አላለህም? ስም አውጣ ደሳለኛው ብለህ ስም አውጣልኝ እኮ አላለህም? ማን ባውጣልኝ አለህ? ለምን በፈለገ ዛፍ አትጠራም? ጥራኛል አማራ የኔን ስም አውጣው አለህ? አማራ የኛን ስም አይፈልገውም። አማራ ከመስጠት ውጭ የሚቀበለው ነገር አንድም ነገር የለም። አማራ ነፍጠኛ ነው። ነፍጠኛ ማለት ተኳሽ ማለት ነው። እንወቅ። የማይደፈር ጀግና ማለት ነው። አማራ ገና ከእናቱ ማህፀን ሲወጣ ስለ መሳሪያ የሚያውቅ ብቁ ህዝብ ነው። አማራ ራሱን የሚያውቅ ሌሎችን የሚያከብር ማለት ነው። አማራ ላይጨርስ ትግል አይጀምርም። እንደማንም ዝም ብሎ ከመንገድ የሚቀር ትግል አይደለም። ኦነግ ሸኔ እኮ 50 60 ዓመት ሞልቶታል ትግል ከጀመረ 60 ዓመት ማለት ነው።
አማራ ግን በ3 ዓመት ይህንን ያብይን ደከከን እያራገፈው ነው ያለ ርጋፍ ያባቦ ቢራ ያባቦ ይበልል ታዲያ አይናማ ገዳይ እንትቱ አንተ ከካም ነኔ የኔ አማነሽ የሚለውን ዘፈን ትቶ ያባቦ ቢራ ይበልልህ ከዛ ውጪ የብልት ምልክት እዚህ አድርጎ ይዙርልህ አይደል አንተ ከካም ጠምብ የሸተትክ አፍን ብታሳርፍ ይሻላል አፍን ብታሳርፍ ይሻላል ብዬ እነግርሃለሁ ልክ ነው የምነግርህ የአማራን ብሔር አቀለልኩ ብለህ የራስህን ብሔር ስድብ ውስጥ እንዳታስገባው አንሽንታም የሸተትክ ቦት ጫማ አንተም ብሎ ምሁር ደግሞ ይከካ ደንቆሮ የታባ ያወቅከው ነው አንተ ስለ ሀገር አመሰራረት ስለ ህግ ማውጣት ስለ ሀገር ማስተዳደር ስለ ንጉስ ስለ አጼ ምን አባ የታባ ያየውን የት ያየውን ነው ኢትዮጵያን አንድ አርጎ የገዛ እኮ አጼ ቴዎድሮስ ነው የአማራ ልጅ ማለት ነው የአማራ ልጅ እኮ አድዋ ላይ ድል የነሳ እኮ አጼ ምኒልክ ነው አታውቅም እንዴ ደንቆሮ የታባ ያየውን ነው አንተ አዲስ አበባ እኮ ትናንትና ነው የመጣህ አንተ ፈሳ ምን አንተ አበዛው እስኪ ባጭሩ ሰምተን እንምጣ ይሄንን እከካም የሚናገረውን ማለት ነው ሰማልና ተናገር በጣም ጥሩ አቶ አበባየሁ እንግዲህ ከቤተሰብ ነው ይሄ ስም የጣላ አቶ አበባየሁ ታዲያ አሁን ደግሞ ጅጅግሳ ነኝ ብላል ያ አላወጣህም አበባየሁ ማዋጣት አለማዋጣት አይደለም አበባየሁ የሚባለው ስሜን ያወጣችልኝ አያቴ ነች እሺ በህይወት አለች አሁን ያው ከወደ ሰሜን ሸዋው ነው እሺ አማራ ነች እሺ ምሊኒክ አባታችን የሚሉት አካባቢ በእናቴ ወደዛ ግድም ነኝ ነኝ እሺ አንዳንድ ጊዜ አማራን ይጠላሉ የሚሉ ሰዎች በእናቴ በኩል እኔ የጠራ የሰሜን ሸዋ የተውለት የቡልጋ አማራ መሆኔን አያውቁም ምናልባት እያወቁም ይሆናል እንደዛ ነው የቡልጋ ዘር የሚሄደው መጽሐፋችሁን በአባት ቢሆንም ማለት ነው እሷ ነች አበባየሁ ያወጣችልኝ I enjoyed አበባየሁ የተባልኩ ነበር የተጠራሁት አሁን ግን ይሄ የብሔርተኝነት ፖለቲካ ጡዘቱ ሰማይ ሲደርስ እኔ ያደግኩበትን ማህበረሰብ ጥላሸት ሲቀቡ ገብቷል ቁጭ ብዬ አሰብኩ አንድ ጊዜ ይሄ አበባየሁ ይጠላዋል ተብሎ ሮንግሊ የተሳለው ኮሚኒቲ እኔ አሁን አበባየሁ ነው አርሲ ላይ ተወለድኩት አርሲ ደግሞ ዘመዶች የገቡት ከዚሁ ከቱለማ ነው ከአዲስ አበባ ዙሪያ ይሄ ጠቅላይ ሚኒስትሩ ክቡር ጠቅላይ ሚኒስትሩ አሁን አንድነት ፓርክ ያደረጉት ምናልባት የቅድመ አያቶቼ ነው ቱፋሙ ነው ከዛ አቤቤ ቱፋም ሲኖርበት የነበረው ከዛ ነው አጼ ምኒልክ መጥተው የወሰዱትና እዚህ ተወልዶ ያደገው አበባየሁ ደሜ የተወለደበትን ቋንቋ ደምሰን አባታችን ቤተ መንግስት ሲሉ እናደዳሉ ታውቃለህ እነኚህ ሰዎች ጅጅግሳ ብለው ተርፋሳ ገመቹ ብለው ለልጆቻቸው ስም አውጥተው አይቆም ቢንግዚው አብሮን እየኖሩ ነው እኮ እኔ ግን በኦሮሚያ ምድር እየኖርኩ አበባየሁ የሚባል ስም ወጥቶልኛል እሱ የኔ ብሔር ያደግኩበትን ብሔር ስም ለልጆቹ ተርፋሳ አንጋሳ ገመቹ ጫልቺሳ ብሎ ያወጣ አላየሁም እናቴ ዘመዶች ማለት አላወጡም እኔ ደግሞ የአባቴ ዘመዶች አውጥተውልኛል አንድ ጊዜ አንዱ የእናቴ ዘመድ ደውለና ሀገሪቷ ስትበጠበጥ አለ ሀገሪቷ ስትታመስ ሚዲያ ስለሚያንም ባሰጠው ሀገር እያፈረሳችሁ ነው አለ ስማ አልኩት አንተ ምትላት ሀገር ተወልጅ ብትንትማ ትፍረስ አልኩት አንተ እናቴ ዘመድ ከሰሜን ሸዋ ከተውሎት መጣ 3-4 ቤት አዲስ አበባ ውስጥ አለ አልኩት አባቴ ግን አዲስ አበባ ይመጣ ቆሞ እንኳን ሽንት የሚሸናበት ቦታ የለውም አልኩት ቢንግ ደላንድ ኦፍ ኦሮሞ ወንድ 4 ኪሎ ቤተ መንግስት አባቴ አንድ ቀን ይዤው ብቻ ልጅ እስቲ ሰው አምና ታሪክ ልንገር አለኝ ቆጠረልኝና ቱፋሙና አሁን ጠቅላይ ሚኒስትሩ ያሉበት አንድነት ፓርክ ዘመዶቻቸው እኛ ጋር ናቸው እዚህ ውስጥ እኮ በዚህ ዘር ነው ጎሳ እንላለን እኔ የማውቀውን ታሪክ አባታችን ሲሉን የግዴታ ውስጥ ገባለሁ እንጀራ ለምሳሌ የኦሮሞ ምግብ አይደለም የኦሮሞ ምግብ ጮርሳ ጨጨብሳ አንጮቴ አንጋ ይሄ ነው እኔ ስበላ አደግኩት ምናልባት እንጀራ ካደግን በኋላ አይደለም ነው ዘመዶቻችን እንጀራ ራሱ በደንብ መጋገር አይችሉም ነበር እኔ እንጀራ ሱስ እስኪዘኝ ድረስ እየበላሁ ነው ያለሁት እነሱ የኛ ምግብ ስሙን ማያውቁትም አንተ አንድ ጊዜ በአብይ አህመድ ዘመን እኔ ባለ ጊዜ ተብሎ 4 ታስሬያለሁ በወያኔ ዘመን አንዴ አልታሰርኩም ኮልፌ ቀራኒዮ እስር ቤት ጨጨብሳ መጣልኝ ጥቁር ጤፍ እሺ ፖሊሶቹ አይገባም አሉ ለምን አልኳቸው ከምን እንደተሰራ አናውቅ how hard is it
ሀራስመንቱን ተመልከት። ባለጊዜ ኦሮሞ ባለጊዜ ይባላል። እኔ ምግብ አልገባልኝም። ይሄንን ማን አደረገ? ከኛ ከበላይ ያሉት ኦሮሞ ባለስልጣኖች የአህያ ባሎች ናቸው። እንደሰማችሁት ነው። ንከካ አባየው ነበር ጅጅሳ ተባልኩ። ለምን እኔ የፈለገ በዛፍ ስርስ ምን አታወጣ? ምን አባገባኝ? በቃ አማራ እኮ ያንተን ስም ናገ ስምን ቀይርልኝ ወይ የኔን ስም አውጣልኝ ብሎ አለምንህ አላስገደድህ። በራስ ጊዜ ነው። ለምን ጾታህንስ አትቀይርም? በቃ አማራን ለመጉዳት የፈለክ ጾታን ቀይርና ተበዳ ተፈልክ ጭብልቅ። በቃ ድሮ ደሳለኝ የሚባል የኛስ ምናምን የኛን ምግብ እኮ አያውቁትም። እና ምን ያርግህ? አማራ የራሱ ያለው ምን የራሱ ባህልና ወግ ያለው ነው። አማራ የሰው ፈልግ አይፈልግም። የሰው በቃ የራሱን ደስ ያለውን ህዝብ ይውሰድ፣ ደስ ያላለውን ይተው። የኔን ባህሉ ሰርልኝ ብሎ የሚያስገድድ ህዝብ አይደለም አማራ። የሌላ ባህልም አይፈልግም፣ ያከብራል እንጂ። ከዚህ እንዳንተ ያለው ዶማ ተማርን የሚሉት ዶማዎች በታላቁ በኦሮሚያ ህዝብ ስም እየተጠጉ የአማራን ህዝብ ማረካከስ ግን አይቻልም። እነግርሃለሁ፣ ታገስ፣ እነግርሃለሁ።